ሰላም ቤተሰቦች፣ ዛሬ ደግሞ ስለ ንቦች የሚያስደንቅ ታሪክ የምናይ ይሆናል። ንቦች በምድር ላይ ከ100 ሚሊዮን ዓመታት በፊት ጀምሮ እንደኖሩ ሳይንቲስቶች ይናገራሉ። ዳይኖሰሮች በምድር ላይ በኖሩበት ዘመን እንኳን ንቦች አሉ። ንቦች በቅኝ ግዛት ይኖራሉ። በአንድ ቀፎ ውስጥ እስከ 60,000 የሚደርሱ ንቦች ሊኖሩ ይችላሉ። በቀፎም ውስጥ ንግስት ንብ፣ ሰራተኛ ንብና ወንድ ንቦች አሉ። ሰራተኛ ንቦች ከአበባዎች ውስጥ ጭማቂ በመሰብሰብ ማር ያመርታሉ። አንድ ንብ በህይወት ውስጥ የምታመርተው ማር እጅግ ትንሽ ነው። ስለዚህ ሺዎች የሚቆጠሩ ንቦች በጋራ በመስራት ማር ያመርታሉ። ከሁሉም የሚያስገርመው ነገር ንቦች እርስ በርሳቸው በዳንስ መግባባታቸውን ነው። አዲስ የአበባ ቦታ፣ ያልተነካ ያልተቀሰመ አበባ ሲያገኙ በልዩ እንቅስቃሴ ለሌሎች ንቦች አቅጣጫውን ያሳያሉ። ንቦች ባይኖሩ ብዙ ፍራፍሬዎች፣ አትክልቶች ማደግ አይችሉም ነበር። ስለዚህ ንቦች ለሰው ልጅና ለተፈጥሮ እጅግ አስፈላጊ ፍጡር ናቸው። አንድ ማንኪያ ማር ለማምረት ንቦች በሺዎች የሚቆጠሩ አበቦች ይጎበኛሉ። ይህን ታውቁ ነበር? ተጨማሪ አስገራሚ እውነታዎች ለማግኘት ቻናሉን ሰብስክራይብ ያድርጉ።